ሰላም የቲክቶክ ቻናል ቤተሰቦች ዛሬ ሀላም መካርማ ላይ ይዤላችሁ መጥቻለሁ። ሀላም መካርማ ማለት በሰሚድ የሚሰራ ነው። አብራችሁን ሆኑ። እንደምታዩት መግቢያው ላይ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ለረመዳን ለሌላ ቀን የሚሆን ነገር ነው። በሰሚድና በቀላል ግብአት የሚሰራ ነገር ነው። አብራችሁን ሆኑ። እዚህ ጋር ማብካያ ላይ አንድ ኩባያ ሰሚድ አለኝ፣ ሳሞሊና ማለት ነው። እሱን አደረኩኝ። አንድ ኩባያ ደግሞ የዳቦ ዱቄት አደረኩኝ እንደምታዩት። እሱን እናደርግና ከዛ በኋላ እርሾ፣ ቤኪንግ ፓውደር፣ ስኳር፣ ጨው እናደርጋለን። ከዛ በኋላ ደግሞ ወተት አለኝ፣ ወተት እናደርጋለን አንድ ኩባያ እናቦካለን። ከዛ ዘይት እናደርግና አንድ 4 ማንኪያ ዘይት እናደርጋለን። ከዛ እንዲህ በደንብ ካቦካ ነው በኋላ እንዲህ እቃችን ለዘይት እንቀባና ከዛ በኋላ እንሸፍንና እናስቀምጠዋለን። እንዲህ ሲቦካልን ደግሞ ለአንድ ለ40 ደቂቃ ካሳረፍነው በኋላ ጅብን ኬሪ ያስፈልገናል። እዚህ ጋር እንዳመጥና ጅብናችንን እንቆራረጥና ያው በጣም ወፈር የለበትም፣ እንደዚህ ነው መሆን ያለበት። ከዛ በኋላ እንደዚህ በዚህ መቆራረጫው እንዲህ እንቆራረጣለን። በዚህ ልክ ነው። እሺ ምን ያለበት ትልልቅ መሆን የለበትም ውዶቼ። ከዛ እንደዚህ ጅብኑን እንደዚህ አድርገን ቀስ እያደረግን እንደዚህ እንዘጋዋለን። እንደዚህ አድርገን ማለት ነው። እንደምታዩት በጣም ቀላል ነው። እኔን ካያችሁ በዚህ መልኩ ከሰራችሁት ይወጣላችኋል፣ ይሳካላችኋል። እንደዚህ እንደምታዩት እኔ ዳርና ዳሩን ይዛችሁ እንደዚህ በቃ ከዛ እንደዚህ በቃ ይኸው ልክ የአበባ ቅርጽ ተሰጠ ነው ማለት ነው። ከዛ እንዲህ ካደረግን በኋላ ፍሪዘር ውስጥ ማስቀመጥ አለብን። እሺ ያለበለዚያ ሲጠበስ ዘይቱ ማነው ጅብኑ ይወጣባችኋል። ፍሪዘር ውስጥ እንትን ማለት አለበት፣ መድረቅ አለበት ጅብኑም ሆነ ሊጡ ማለት ነው። እንዲህ ትሪያችን ላይ እንደረድርና ከዛ እንሸፍንና ፍሪጅ ውስጥ እናስቀምጠዋለን። ከዛ አውጣውት ሶሪ። ከዛ ዘይታችን በጣም ብዙ መጋል የለበትም። ከዛ በኋላ እንደዚህ እናስገባና እንጠብሳለን ማለት ነው። ፍሪዘር ውስጥ ካስገባችሁት ከደረቀ እንትን አይወጣባችሁም። እንደዚህ ሲሆን እናወጣዋለን። እንደምታዩት ማሻአላ ተጠብሷል። ጠብስቼ ጨርሻለሁ። ከዛ በኋላ እዚህ ጋር ሶስ እናዘጋጀን። እዚህ ጋር ሺራ አለኝ፣ አሳይቻችኋለሁ የሺራውን አሰራር። ከዛ በኋላ ደግሞ ሀሊብ ኔስትላ አለኝ፣ ሀሊብ ሙከተፍ ማለት እሱንም እናረጋለን። ከዛ ድብስ ተመራለኝ ለሶሱ ከላይ ለምናረገው ማለት ነው። ከዛ እሱን ሶስቱን በደንብ እናቀላቀልና ከላይ ማፍሰስ ነው ማለት ነው። ጨረስን። እንዲህ በቀላል መንገድ ሰርታችሁ ማቅረብ ትችላላችሁ። ቪዲዮ ደግሞ ወርዳችሁ በደንብ እስከሚገባችሁ ድረስ ማየት ትችላላችሁ። ስለተከታተላችሁ አመሰግናለሁ። ኮፒ ሊንክ አድርጉልኝ እሺ ውዶቼ።